ሰሞነ ሕማማት ወቅት ማድረግ የሌለብን 7 ነገሮች። ይህ ቪዲዮ ለዚህ ሳምንት ብቻ ስለሚያገለግል ሼር በማድረግ ለሚቻላችሁ ሰው በሙሉ አድርሱልኝ። ሰሞነ ሕማማት ማለት የስሙ ትርጓሜ ምንድን ነው ተብለን ከተጠየቅን ሰሞነ ሕማማት ማለት ሰመነ ማለት ሲሆን ሳምንት አደረገ ማለት ነው። ይህም ከዕለተ ሆሳዕና ሰርክ እስከ ትንሣኤ ሌሊት ያለው ጊዜና ቀናት የሚያመለክት ነው። ወደ መጀመሪያው ርዕሳችን ስንመለስ በሰሞነ ሕማማት ወቅት ማድረግ የሌለብን ነገሮች፣ አንደኛ መስቀል መሳለም ወይም ማማተብ አይቻልም። ለምን መስቀል መሳለም ወይም ማማተብ አንችልም ካላችሁ ደግሞ በሰሞነ ሕማማት ወቅት ከሰኞ እስከ ዓርብ ያሉ ቀናት የዓመተ ፍዳ መታሰቢያ ናቸው። በእነዚህም ዘመናት ሰዎች በመስቀል አገልግሎት እንዳልጀመሩ ለማሳየት በሰሞነ ሕማማት ወቅት በቤተ ክርስቲያን ሥርዓት መሠረት መስቀል መሳለም ወይም